አይናችሁ ላይ ያለውን ጭንብል አንሱት። አሊሰን ትባላለች። ከነዚህ ሰዎች ከአንዱ ጋር ለ30 ቀናት በሰንሰለት ታስራ ከቆየች $250,000 ሰጣታለሁ። የምርህን ነው? ከማን ጋር መታሰር እንዳለብሽ የምትመርጪው መልካቸውን ብቻ በማየት ነው። እኔ ነኝ የምመርጠው? አዎ አንቺ ነሽ የምትመርጪው። አሮጊቷ ሴት፣ ያንን ሞተር ሳይክል ነጂ ወይንም ያንን የጂም ሰው። በጥንቃቄ ምረጪ፣ ምክንያቱም በመጨረሻ ከአንቺ ጋር የታሰረው ሰው አጠቃላይ ብሩን የመውሰድ እድል ይኖረዋል። ፊታቸውን በማየት ብቻ መምረጥ ከባድ ነው። መሀል ያለውን ሞተር ሳይክል ነጂ መምረጥ አለብኝ። ስሙን እንኳን አታውቂውም። ያንን ለማወቅ በቂ ጊዜ ይኖረናል። $250,000 ውሳኔ ነው። ውጤቱ ምን እንደሚሆን እንይ። እሺ እንግዲህ መተዋወቅ ትችላላችሁ። ሰላም፣ እንዴት ነሽ? ስለተገናኘን ደስ ብሎኛል። ብራይስ እባላለሁ። እጆቼ ላበላብ ሆነዋል። ተጨንቄያለሁ። እሺ፣ ይሄ አስደሳች ቪዲዮ ይሆናል። እዚህ ነው የምትኖሩት? ወጥ ቤት አለሽ? ምግብ ማብሰል አልችልም። አንተስ ማብሰል አልችልም? እኔማ በደንብ ነው የምችለው። እዚህ ጋር ሳሎን አለሽ? በጣም ነው የወደድኩት። ጥያቄ ያላችሁ? በዚህ ሁኔታ እንዴት ነው መጸዳቂያ ቤት መጠቀም የምንችለው? እስቲ ግባ። እሱም መሬት ላይ አስቀምጠው። እናም ይኸውልሽ። ኧረ ተይ እንደዛ አታርጊው። ብቸኞቹ ህጎች ውጭ ያለውን ቀይ መስመር መርገጥ ወይንም የእጃችሁን ሰንሰለት ማውለቅ አይቻልም። በደንብ እንዲተዋወቁ ብቻቸውን ልተዋቸው። ታውቃለህ፣ ትልቋን ሴትዮ በመርጥ ብዬ ያሰብኩኝ ነው። ለነገሩ እውነት አለሽ። እኔም በደንብ ስለማታውቂኝ አልፈርድብሽም። ማወቅ ያለባችሁ ነገር ከመታጠቢያ ቤቱ በስተቀር በዚህ ቤት ውስጥ በየቦታው የተደበቁ ካሜራዎች አሉ። አሊሰን የማታውቀው ነገር ቢኖር በዚህ ቪዲዮ ውስጥ አብረው የምትታሰረው እንግዳ እሱ ብቻ ለመሆኑን ነው። እና ሁሉም ከአሊሰን እጅ ያንን $250,000 የመስረቅ እድል ይኖራቸዋል። ነገሮች በጣም አስደሳች እየሆኑ ነው። እስቲ እንዴት እንደሚሄድ እንይ። የትኛው አልጋ ነው የኔ? ያ የኔ ቢሆን ደስ ይለኛል። ኤል ቅርጽ ያለው ይመስላል። በዚያ ላይ ደግሞ ለሽንት ቤቱ ቅርብ ነው። ሞተረኛው ስም ማን ነበር? ብራይስ። አዎ፣ በመጨረሻ ገንዘቡን እንደምንከፋፈለው ተስፋ አደርጋለሁ። እኔም የምፈልገው ያንን ነው። እሰርቃታለሁ ወይስ አልሰርቃትም? በጣም ወደ መስረቅ ሀሳብ እያዘነበልኩኝ ነው። የብራይስ ሀሳብ ምንም ይሁን ምን አሊሰን ምንም የተረበሸች አትመስልም። እውነቱን ለመናገር ምንም የማማርርበት ምክንያት የለኝም። በሰማይ ላይ ያለው ሁል ጊዜ የማማርርበት ነገር ያለ ይመስለኝ ነበር። ይህ ለአንቺ ሁለተኛ ጊዜሽ ነው እንዴ? አዎ። ያንን $250,000 ቀድሞም አግኝተዋለች ማለት ነው። ተኝተ በህልም ገንዘቧን እሰርቃታለሁ እያልክ ብታወራስ? እንዳታምኘኝ በጭራሽ። ብራይስ ገንዘቡን ለመስረቅ ራሱን በጣም ታማኝ አድርጎ ለማሳየት እየሞከረ ያለ ይመስለኛል። ያሰበውን ለማወቅ አሊሰን ልትፈትነው ወሰነች። አምልጪ። ነገሩ ሲታይ ሁለት እንግዶች በሰንሰለት ታስረው ዕቃ ሲወራወሩ ማየት መጥፎ ነገር ይመስላል። ነገር ግን እንዴት እየሳቁ እንዳለ ስመለከት ነገሩ አሪፍ ነው ብዬ ገምታለሁ። ቢያንስ የተዝናኑ ነው። በሁለት ቀናት ውስጥ ነገሮች እንዴት እንደሆኑ እንይ። $250,000 በጣም ብዙ ገንዘብ ነው። ግን አሁንም እኔ ያንን መስረቅ እችላለሁ ብዬ አላስብም። አዎ እኔም እዚህ ቁጭ ብዬ እንደማሰርቀኝ ነው እያሰብኩ ያለሁት። እየዋሸከኝም ሊሆን ይችላል። ግን አሁንም ተስፋ ማድረግ ብቻ ነው የምችለው። አሁን ነገሮችን ሁሉ የምንቀይርበት ጊዜ ነው። ረረረረ ያ ምንድን ነው? ሊሞዚን? አምላኬ ሆይ መቼ እንደምትከፍተው እነግርሃለሁ። ጂሚ እዚህ ነው። ሰዎች ለምንድን ነው እንደዚህ የምታዩኝ? ሊሞዚኑ እዚህ የመጣበትን ምክንያት ገምቱ እስቲ። ምናልባት ሰዎች ይኖሩት ይሆናል። ምን እየተከናወነ እንደሆነ ከማውራቴ በፊት የኖላን አረማመድ ለሌላ ሰው እንግዳ ሊሆን ይችላል። በጣም እንግዳ ይመስላል። ስለ ጉዳዩ ብትናገር ጥሩ ነው። በአምስተኛው ቀን ያልተጠበቀ ለውጥ እንደሚኖር ተናግሬ ነበር። ኑ እስኪ ወደዚህ ውጡ። አስወጣቸው ኖላን። የሃይስኩል ተማሪ አለች። እሺ በጣም ጥሩ። በተጨማሪ አንዲት ነፍሰ ጡር ሴት አለች። ነፍሰ ጡር እናት እና ደግሞ ጠበቃ አሊሰን በየ5 ቀኑ ከአዲስ ሰው ጋር ራስሽን በካቴና ታስሪያለሽ። አዲስ ሰው መምረጥ አለብኝ ማለት ነው። ከዚያም በ25ኛው ቀን ሁሉንም መልሼ አመጣልሻለሁ። አንቺ ደግሞ ገንዘቡን እንደማይሰርቅሽ የምትተማመኝበትን ሰው ከሁሉም ውስጥ ትመርጫለሽ። መምረጥ ያለብሽ በመልክ ብቻ ነው። ወይኔ ጉዴ! ይህንን በእኔ ላይ ማድረግ አልነበረብህም። በጣም በጥንቃቄ ነው የሚመርጠው። ጠበቃውን በፍጹም አላምነውም። ያንን ፈገግታ ተመልከች። እሺ ስለ ነፍሰ ጡሯ ሴት ምን ታስቢያለሽ? ግልጹን ለመናገር ነፍሰ ጡር ሴቶች በጣም ጥሩ ስሜት ይፈጥራሉ። ነገር ግን ገንዘቡን ካንቺ ለመስረቅ የበለጠ ምክንያት አላት። እኔም እያሰብኩት ያለሁት እሱን ነበር። እና ደግሞ የኮሌጅ ተማሪ አለች። ምናልባት የተወሰነ የተማሪ ዕዳ ይኖርባታል። ደግሞ ያ ጠበቃ ሀብታም ሊሆን ይችላል። ምናልባትም በሚሊዮን የሚቆጠር ዶላር የሚያስገኝ ክርክር አሸንፎ ይሆናል። ስለዚህ ገንዘቡ አስፈልጎም ይሆናል። በደንብ አስቢበት። ምንም ሳታገኚ ከዚህ ውድድር ልትወጪ ትችያለሽ። እሺ የኮሌጇን ተማሪ መርጫለሁ። ተማሪዋን መረጥሽ? እሺ ተማሪዋ ነይ ወደዚህ። ሰላም፣ በመገናኘታችን ደስ ብሎኛል። ሰላም፣ ስሜ አሊሰን ነው። እኔ ደግሞ ስካይላር ነኝ። በ30ኛው ቀን እንገናኛለን። ራስህን ጠብቅ። በቃ ቻው። እነሱ ማወቅ ይፈልጋሉ። እናንተ ሁለታችሁ ከዚህ በፊት ተገናኝታችሁ ታውቃላችሁ? አይ በጭራሽ። ወዲያውኑ አሊሰን አዲስ ከተገናኘቻት እንግዳ ጋር ባላት ግንኙነት ውስጥ ግልጽ የሆነ ልዩነት ታየ። ሁሌም ማለትም በቀን 24 ሰዓታት አብረን እንሆናለን። ስካይላር እነዚህን አይነት መሸፈኛዎች ይዛ መጥታለች። ዘና እያልን ነው። እዚህ የሚመጡ ሰዎች ሁሉ ገንዘብ እንደማይሰርቁና ዶላሩን እንደሚካፈሉ እንደሚነግሩኝ ያውቃለሁ። ምናልባት ያቺ ልጅ አላምናትም እያለች ይሆናል። አለማመኗ ትክክል ነው።
እናም $1,000,000 አደጋ ላይ በወደቀበት በዚህ ሁኔታ አሊሰን አዲስ የተገናኘችውን እንግዳ በእርግጥ ማመን እንደምትችል ማወቅ ፈለገች። በጣም ጥሩ ሀሳብ አለኝ። ምንድነው እሱ? ሁለታችንም ጀርባ ለጀርባ እንቁምና እንሩጥ። የምርሽን ነው? እሺ። እየተዝናኑ በመሆናቸው ደስ ብሎኛል። ነገር ግን እስካሁን ስለ ገንዘቡ ጉዳይ አልተወያዩም። ስለ መተማመን ወይንም ስለዚህ አይነት ነገሮች በእርግጥም አላወራንም። ይልቁንም እውነተኛ የሆነ የሴት ጓደኝነት ጊዜ እንደነበረን ይሰማኛል። ታውቃላችሁ፣ ጨዋታው እሷ እንድታምነኝ ማድረግ ነው። ስለዚህ እስካሁን እንደነበርኩት አይነት አካሄድ መከተሌን እቀጥላለሁ። እናም ሴቶቹ እርስ በርስ መተማመንና ማውራት ጀመሩ። እኔ ምልሽ ገንዘቡን ብታሸነፊ ምን ለማድረግ ታቅጃለሽ? ወደ አባቴ ሄጄ በሆነ ነገር ላይ እንዴት ኢንቨስት ማድረግ እንዳለብኝ ጠይቀዋለሁ። ከኔ በተሻለ አባቴ ገንዘቡን ምን ላይ ማዋል እንዳለብኝ የሚያውቅ ይመስለኛል። ከአባትሽ ጋር እንደዚህ አይነት ነገሮችን የመነጋገር ልምዶ አለሽ? አዎ። ግን ስካይላር ከአሊሰን ጋር በጣም የተላመደች ይመስላል። እኔ ሜንት ቸኮሌት የምወደው አረንጓዴ ሲሆን ብቻ ነው። ልክ እንደኔ ማለት ነው። እኔም እንዳንቺው እኮ ነኝ። ሜንት ቸኮሌት አረንጓዴ ብቻ ሲሆን መውደዷ አንድ እርምጃ ወደ ብሩ አስጠግቷታል። ያም ትልቅ ስህተት እንድትሰራ አደረጋት። ወደ ብሩ ተጠግቻለሁ ማለት ነው። ወደ ብሩ ተጠግቻለሁ ነው ያልሽው? እውነት አምልጦኝ ነው። መናገር አልፈለግኩም ነበር። ሳላስበው ሚስጥሬን ዘረገፍኩት አይደለ? አምልጧት ሚስጥሯን ተናገረችው። እሺ፣ ወደ ቤቱ የደረስን ነው። 10ኛው ቀን ላይ ደርሰናል። ይህም ከ5ኛው ቀን ለውጥ የበለጠ ትልቅ ነው። እስቲ አሊሰን ምን እንደምታስብ እንይ። ሄ፣ እንዴት ናችሁ? አለን። ለአንተ ሰርፕራይዝ አለን። ኦ፣ የምራችሁን ነው? ኦ፣ የሚገርም ነው። ከነሰንሰለቱ እናንተ ሁለታችሁ በጣም የተላመዳችሁ ይመስላል። ያንን ገንዘብ ከአንቺ ጋር የምትካፈል ይመስልሻል? እሺ ስካይ። ሄይ ሎናን፣ ድምፅህን ከፍ አድርገህ መጫወት ትችላለህ? ቀጥል ሎናን፣ እንዳታቆም። እንዴት ነው? ገንዘቡን ለመስረቅ እያሰብሽ ነው እንዴ? አዎ፣ ይገርማል። ለ5 ቀን አብረን ከቆየን በኋላ ገንዘቡን ልሰርቀው አስቤያለሁ። የምርሽን ነው? አዎ። ይህንን ነገርማ ላምንሽ አልችልም። አሊሰን፣ አዲስ ሰው ለመተዋወቅ ዝግጁ ነሽ? አዎ ዝግጁ ነኝ። እሺ ቀለሙን አምጡት። ቀለሙን? ቀዩ መስመር አሁን ተወግዷል። ምክንያቱም ቀጣዮቹ 5 ቀናት በዚህ ቤት ውስጥ አይሆኑም። ውድድሩ ሌላ ቦታ ይሆናል። አይ እየቀለድክ ነው? ወደዚያ ለመግባት ትንሽ ፈርቻለሁ፣ ግን ታውቃለህ ህግ ነው። ወደ አዲስ ቤት እንሄዳለን። አታሰቢ፣ ግን ወደ ሰማይ መልሼ አልሰቅልሽም። የት እንደሆነ በቅርቡ ታያለሽ። አሊሰንን ሙሉ ለሙሉ በሌላ ቪዲዮ ውስጥ እያስገባናት ነው። ግሮሰሪውን እያየሁት ነው። የግሮሰሪ መደብሩ እና በመደብሩ ውስጥ ምን እንዳለ አውቃለሁ። 4 ሰዎች በግሮሰሪ ውስጥ ያለውን ምግብ በሙሉ $1,000,000 ሽልማት መብላት ስላለባቸው የግሮሰሪ መደብር ነው የምታወሪው? አዎ። ለሚቀጥሉት 5 ቀናት የምትቀመጭበት ማለት ነው። ቆይ ምን? በር ሲከፈት እየሰማው ነው። ምን ሊሆን ይችላል? የሰንሰለት ድምጽ እየሰማው ነው። እንዴት ናችሁ ወንዶች? 2 ጓደኞች ያመጣውላችሁ። ሰላም። ይህንን ለመጀመር እስከ አንድ እጅሽን ትሰጭኛለሽ? የግሮሰሪ መደብር ቪዲዮአችንን እየቀረጽን እያለ በተመሳሳይ ጊዜ አሊሰንን በየ5 ቀኑ ከአዲስ እንግዳ ሰው ጋር በሰንሰለት መታሰር ያለባትን ሌላ ቪዲዮ እየቀረጽን ነው። ቆይ ታዲያው ሌላ ሰው ልታመጡ ነው? አይደለም፣ ከኛ አንዱ ይሆናል። እሺ ስካይ፣ አሁን ነፃ ነሽ። ከግሮሰሪው መውጣት ትችያለሽ። ራስሽን ጠብቂ። ቻው አሊሰን። ቻው ሰዎች። አሊሰን ወደዚህ ነይ። የምትፈልጊውን ማንኛውንም ነገር መጠየቅ ትችላለሽ። በሚቀጥሉት 5 ቀናት በዚህ ግሮሰሪ መደብር ውስጥ ከነዚህ 4 ሰዎች ከአንዱ ጋር በሰንሰለት ታስረሽ ትቆያለሽ። እሷ ደግሞ እዚህ ያለች ምግብ በመብላት ታግዛችኋለች። እሺ፣ በጣም አሪፍ። $250,000 ሲል በሰንሰለት ታስሮ የሚቆይ ሰው አለ? ስንት ሰዓት ነው የምትነቂው? እያወራን ያለነው ስለ $250,000 ነው እንጂ እኔ ስንት ሰዓት እንደምነቃ አይደለም። እኔ ለ$125,000 ዝግጁ ነኝ። ኦ፣ ገንዘቡን አትሰርቅባትም ማለት ነው? በፍጹም አልሰርቅባትም። ከኛ ውስጥ ማንም አይሰርቃትም። ስለ ውሃ ምን ታስቢያለሽ? በጣም ዘመተኛ ነው። ምን ታስባለህ? አይ ምንም ችግር የለውም። እሺ አሊሰን፣ ማወቅ ፈልጋለሁ። ማንን መረጥሽ? ምርጫዬ ውሃን ነው። እናም ይኸውልሽ አሁን የነሱ ቡድን አካል ሆነሻል። እንኳን ደህና መጣሽ። በቻናላችን ታሪክ ለመጀመሪያ ጊዜ 2 ቪዲዮዎችን እያዋሃድን ነው። እኔ ጉልበት የሚጠይቅ ስራ ነው የምሰራው። ስለዚህ ሌሊት 11 ሰዓት አካባቢ ነው የምነቃው። ኦ፣ በእርግጥ እናንተን የሚያመሳስላችሁ ነገር አለ። ሁለታችሁም በግንባታ ዘርፍ ነው የምትሰሩት። አዎ፣ እኔ ከባድ ማሽነሪዎችን ነው የምሰራው። ኦ ጥሩ። አንቺ ማፍረስ፣ እሱ ደግሞ መገንባት። ደስ የሚል ነገር ነው። በጣም ጥሩ ነው። እንደምን አደርሽ? የፈተናው አካል ስለሆነ የግሮሰሪው መደብር ተወዳዳሪዎች የሚበሉትን ምግብ ለማቃጠል የአካል ብቃት እንቅስቃሴ ያደርጋሉ። እሺ። እናም ጠባብ ቤት ውስጥ 10 ቀናት ካሳለፈች በኋላ አሊሰን ለመሳተፍ ጓጉታ ነበር። ከቀናት በኋላ ለመጀመሪያ ጊዜ ነው እንዲህ በብዛት የተንቀሳቀስኩት። እረፍት ስትፈልጊ ንገርኝ እሺ? በጣም ብዙ ጉልበት ነው ያለኝ። አሊሰን ወንዶቹ ሱቅ ውስጥ የሚወዱትን ምግብ እንዲበሉ ለማድረግ ሞክራለች።
ግን አሊሰን የምትጨነቅበት የራሷ የሆነ ቻሌንጅ አላት። እንደምታውቀው ገንዘቡ ብዙ ነውና አጓግቶ ልትሰርቀኝ አትችልም። እውነት እልሻለሁ ምንም ነገር ሰርቄ አላውቅም። ምንም ነገር ሰርቃ አታውቅም? በፍጹም ምንም ነገር ሰርቄ አላውቅም። ስንት ልጆች አሉ? ስድስት ልጆች አሉኝ። ይህ ሁሉ ለቤተሰብ ነው ታዲያ? አዎ ለነሱ ብቻ ነው። እረዳሃለሁ፣ ምክንያቱም አባቴ በቅርቡ የመርሳት በሽታ እንዳለበት ታውቋል። በጣም ያሳዝናል። እሱ እኛን ሁሉ ይንከባከበን ነበር። እናም ይህን ውድድር ባሸንፍ ወስጄ ለእነሱ ነው መሰጣቸው። ከኔ ይልቅ ለእነሱ ያስፈልጋቸዋል። አንድ ነገር ልንገርሽ፣ በጣም ጥሩ አባት ነው ያለሽ። ይህንን እንዳልክ አልነግረውም። አንድ ጊዜ ልቀፍሽ ለአባትሽ እና አንቺ እሱን ስታገኙ ታቅፊልኛለሽ። እሺ። ሁዋን በጣም የሚገርም ሰው ነው። በውስጡ ምንም አይነት ክፋት የለም። ሁሉንም ሰው ከልቡ ይወዳል እና አባቴን ነው የሚያስታውሰኝ። ተመልከቱ ማን እንደመጣ። አረረረ ሚስተየውም እዚህ ነው ያለችው። ሰላም ውዴ። በእንደዚህ አይነት አጋጣሚዎች አንዳንድ ጊዜ ቪዲዮቻችን ምን አይነት አስገራሚ እንደሆኑ እረዳለሁ። አረ ምንድን ነው? እዚህ ጋር ሁዋን ከአሊሰን ጋር በሰንሰለት ታስሮ ከሚስቴ ጋር የአካል ብቃት እንቅስቃሴ እያደረገ ነው። ምን እየሆነ እንዳለ ምንም አልገባኝም። ከዚህ በኋላ ያሉት 5 ቀናት እንዴት የሚሆኑ ይመስልሻል? ውስጤ ወደዛ ትንሽ ቤት እንደገና እንደማልመለስ እየነገረኝ ነው። ታዲያ ያንን ትንሽ ቤት እንዳስወግደው ትፈልጊያለሽ? አዎ እባክህ፣ መመለስ አልፈልግም። ስለዚህ ሰንሰለቱን እዚህ ጋር አስቀምጠውና ምን ማድረግ እንደምችል ያ እስቲ እናያለን። አሊሰን፣ ቀጣይ አብሮሽ የሚታሰረውን ሰው ለማየት ዝግጁ ነሽ? አዎ ዝግጁ ነኝ። እሺ አስገቧቸው። አሊሰን፣ እያየሽ ያለሽው አንድ ተዋጊ፣ አንድ አርብቶ አደር እና አንድ ታጋይ ነው። ምን ታስቢያለሽ አሊሰን? ከነዚህ ወንዶች ጋር ማውራት እችላለሁ? አይቻልም። ሁዋን አሁን ነፃ ሰው ነው። አመሰግናለሁ አሊሰን። ደህና ሁን ሁዋን። አሊሰን፣ ከማን ጋር ትታሰሪያለሽ? ከአርብቶ አደሩ ጋር ይሻለኛል። ዋው ደስ ይላል። እሺ አርብቶ አደሩ፣ እስኪ እጄን ዘርጋ። ጨረስኩ። ከዚህ በፊት በሰንሰለት በመታሰሬ እንደዚህ ደስ ብሎኝ አያውቅም። እሺ ወንዶች እንገናኛለን። በቃ ቻው። እሺ ቻው። አሊሰን፣ ቪዲዮ ያልተጠበቀ ለውጥ የሚያደርግበት ጊዜ ደርሷል። የአይን መሸፈኛችሁን አውልቁ። በእነዚህ የደህንነት መነጽሮች ተኳቸው። ዋው ደስ የሚል ነገር ነው። እሺ አሁን ወደ ኋላ ዙሩ። አሁን ቤትሽ ላይ አውሮፕላን እንጥልበት ነው። አረ በጭራሽ አታደርገውም። ምንድን ነው እንደዛ ብለሽኛል ነበር እንዴ? አውሮፕላኑን ልቀቁት። ወይኔ ፈጣሪ በለው። በፈጣሪ እስከ ዛሬ ከሰማዋቸው ሁሉ ከፍተኛው ድምፅ ይሄ ነው። እናም ሰዎች ለሚቀጥሉት 5 ቀናት መኖሪያችሁ ይሄ ይሆናል። ምን እየቀለድክ መሆን አለበት። ከዚህ በፊት ቤት ላይ በተከሰከተ አውሮፕላን ውስጥ ኖረ ታውቃለህ? አይ በጭራሽ። እናም አሁን አዲስ ክብ መስራት ይኖርብኛል። እሺ እንግዲህ ጨርሰናል። ከዚህ በኋላ እዚህ ክብ ውስጥ ለ5 ቀን ትቆያላችሁ ማለት ነው። እሺ በኋላ እንገናኛለን። ዝግጁ ነህ? እንግባ። ተጠንቀቅ፣ በጣም ዘንበል ብሏል። ምንድነው ይሄ ጉድ? እንዴት እንደምንተኛ ራሱ አላውቅም። ታውቃላችሁ ይህ ለኔ የመጀመሪያ አይደለም። በጣም አስቸጋሪ ምሽት ነው የሚጠብቃችሁ። የሆነ ቁልቁለት ነገር ነው። አዎ ትንሽ ዘንበል ብሏል። አውሮፕላኑን ከጣልንበት 1 ቀን አልፏል። ምን እየሰሩ እንደሆነ እኔ ቤቶች። ማን ነው? ጂሚ ነኝ። እንኳን ደህና መጣ። ኦ ከውጪ ሲታይ እንደዚህ ዘንበል ያለ አይመስልም። በጣም የሚገርም ነው። እዚህ ያለው አርብቶ አደር ከሽልማትሽ ግማሹ የሚካፈል ይመስልሻል? አላውቅም። ለእናንተ አንድ ሰርፕራይዝ አለኝ። የምሬን ነው። ኑ እስቲ ወደ ውጪ ውጡ። ዋው ደስ ይላል። አረረረ የስፖርት ሳይክል። ሌላ የምትፈልጉት ነገር አለ? በድንገት የምፈልገውን ነገር ማወቅ ይከብደኛል፣ ምክንያቱም እንዲህ አይነት ነገር አስቤም አላውቅ። ኦ እንግዲያውስ የሚያስፈልጋችሁ ነገር ሁሉ አለ ማለት ነው። ነገ እንገናኛለን። እኔ የምልህ ገንዘቡን ብታገኘው ምን ልታረግበት ነው ያሰብከው? ተለቅ ያለ ግንባታ አስገንብቼ ላሞችን፣ ትንንሽ በጎችን እንዲሁም ትናንሽ በሬዎችን አንድ ላይ አድርጌ ማረባ ነው ይመስለኝ። ይህ ውድ ነገር ይመስላል። እናም እሱ እንዲናገረው ስጠብቀውና ስመኘው የነበረው አንድ ነገር ገንዘቡን እንደማይሰርቅ መናገሩን ነበር። ነገር ግን ያንን መናገር ካልቻለ ቀደም ሲል አብሬያቸው በታሰርኩት ሰዎች ላይ እምነቴን የምጥል ይሆናል። እሷ ከመረጠችኝ ግማሹን ገንዘብ የማግኘት እድል አለኝ። እስኪ የሚሆነውን አብረን እናያለን። እንግዲህ 20ኛው ቀን ሲጀምር አሊሰን የመጨረሻውን እንግዳ የምትመርጥበት ጊዜ ደርሷል። ሰላም ሰላም። ዛሬ ለአሊሰን 20ኛ ቀን ነው፣ ለጄሰን ደግሞ 5ኛ ቀን ነው። ምን ማለት እንደሆነ ታውቃላችሁ? እንግዶቹን ላኳቸው። የሮክ ሙዚቃ ኮከብ አለችን፣ አሳ አጥማጅ አለን፣ እንዲሁም ፕሮፌሽናል ባስኬትቦል ተጫዋች አለችን። አሪፍ አማራጭ ነው። እሺ አሊሰን ማንን ትመርጫለሽ? ፕሮፌሽናል ባስኬትቦል ተጫዋቿን መርጣለሁ። ዝግጁ ነኝ፣ እንጀምር። ጄሰን አሁን ነፃ ሰው ነህ፣ መሄድ ትችላለህ። መልካም እድል ይሁንልሽ። ስላወቅኩ ደስ ብሎኛል።
እሺ በይፋ ተጀምሯል እና አንድ ተጨማሪ ነገር አለ አሊሰን። ትንሽ ተጨማሪ ቦታ እንደሚያስፈልጋችሁ አስበናል። ስለዚህ የምትገኙበትን ቦታ እናሰፋዋለን። አሊሰን ከእንግዳ ጋር ወደ ሌላ ቪዲዮ ስትገባ ይህ ለሁለተኛ ጊዜ ነው። ይህ ጥንዶች ከሰርጋቸው በፊት 150 ፓውንድ ለመቀነስ የሚሞክሩበት በጣም ታዋቂ ከሆኑት ቪዲዮዎቻችን አንዱ የሆነው ቪዲዮ ቀጣይ ክፍል ነው። ሄይ ሰላም ለሁላችሁም። ድንበር ርቀት ሰላም ስትሏቸው የነበረው እነሱን ነው። ከእናንተ ጋር መቆየት ይችላሉ? በትክክል ምንም ችግር የለውም። ኑ አሊሰን እና ብሪ እዚህ ያለውን ሁሉንም የመጠቀም ሙሉ መብት ይኖራችኋል። በጣም ያምራል። ቦታው ይህ ነው። ዋው በጣም ጥሩ ነው። ሻወር መጠቀም እንችላለን። ሁለታችሁም መጠቀም ትችላላችሁ። አምላኬ ሆይ ትልቁ አስገራሚ ነገር የግሮሰሪው መደብር ይሆናል ብዬ አስቤ ነበር። አሁን ደግሞ ሌላ ቦታ ላይ ነኝ። በጣም ደስ የሚል ነገር አለው። እንዴት ጎበዝ የባስኬትቦል ተጫዋች መሆን እንዳለብሽ አስተምርሻለሁ። ለዛ ትንሽ ቁመቴን መጨመር ያለብኝ አይመስልሽም እንዴ? አንቺ እኮ ከኔ ትረዝሚያለሽ። አዎ በትክክል አዎ፣ እንደዛ አርጊ እንደሱ። እስካሁን ድረስ ብሪ በጣም ጥሩ ሰው ትመስላለች። ማውራት ትወዳለች። በጣም አትሌቲክስ የምትወድ ናት። ስለዚህ እዚህ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ስለሷ ብዙም አላቅም፣ ግን ከዚህ በፊት $250,000 እንዳሸነፈች አውቃለሁ። አዎ አሸንፋለች። ስለዚህ ይሄኛው ገንዘብ ደግሞ ለኔ ይገባኛል። የሚገርም ነው። ብሪ ገንዘቡን ለመስረቅ እያሰበች ነው። ጥያቄው አሊሰን ይህንን ማስተዋል ትችላለች ወይ የሚለው ነው። ዛሬ ጠዋት የአካል ብቃት እንቅስቃሴ አድርገን ነበር እና በጣም ከባድ ነበር። እየሞትኩ ነበር። ገንዘብ ብታገኝ እቅድሽ ምንድን ነው? ለቤተሰቤ ነው ቅድሚያ የምሰጠው። አክስቴ ለተወሰነ ጊዜ ቤት አልባ ሆና ነበር። ስለዚህ ከዛ ሁኔታ እንድትወጣ የተቻለኝን ሁሉ አደርጋለሁ። እኔ ጥሩ ነገር ላይ አተኩራለሁ እና ሁለታችን ጥሩ ስሜት አለን ብዬ አስባለሁ። በተለይ በሜዳ ቴኒሱ በደንብ የተቀራረብን ነው። እዚህ ጥሩ ጊዜ እያሳለፍን ነው። ነገር ግን ብሪ የመጨረሻዋ ሰው የመሆን እድል እንዲኖራት ከፈለገች ከዚህ የተሻለ ነገር ማድረግ ይኖርባታል። ለምሳሌ እኔ በሷ ቦታ በሆን ኖሮ ሁኔታው አሳፋሪ ወይንም አስቸጋሪ ቢሆንም እንኳን በጥልቀት አስቤ የተሻለ ነገር አደርግ ነበር። አንድ ጥያቄ ልጠይቃችሁ፣ ግን ጮክ ብዬ መናገር አልችልም። እኔ እንድታምነኝ ምን ማድረግ አለብኝ ብላችሁ ታስባላችሁ? እያደረግሽ ያለሽውን ነገር ቀጥይ በታማኝነት። የመጨረሻው ቀን እየቀረበ ስለነበረ ከሁለቱም ጋር ሁኔታውን ማጣራት ፈልጌ ነበር። ገንዘቡን እንደማትወስድ ስትናገር አልሰማውም። አዎ ያንን ቃል ከሷ አልሰማውም። ይህም ትንሽ እንድጠራጠር ያደርገኛል። የበለጠ እንድታምንሽና እንድትተማመንብሽ ምን ማድረግ ትችላለሽ? ዋው ያ በጣም ጥሩ ጥያቄ ነው። ጊዜዋ ያለቀ ስለነበረ ያደረግነው ውይይት ብሪ እቅዷን ተግባራዊ ለማድረግ የሚያስፈልጋት የመጨረሻ ማበረታቻ ሆነ። እኔ ተወዳዳሪ ነኝ። እናም እኔም ማመን እንድትችል እርግጠኛ እንድትሆን ላደርጋት ነው። መልካም ውጤት እንደሚኖረኝ ተስፋ አደርጋለሁ። ጥሩ ሰው እንደሆንኩና ለሰዎች እንደማስብ ለማወቅ በቂ ጊዜ አግኝተሻል ብዬ አስባለሁ። እንዲሁም ቃሌን ፈጽሞ አላጥፍም። ይህንን እንኳን አላሳየውሽም ነበር፣ ግን በእርግጥም ቃል ኪዳን የሚል ንቅሳት አለብኝ። ስለዚህ ገንዘብሽን እንደማልሰርቀው ቃል እገባልሻለሁ። አንቺን ከመረጥኩኝ 1000% ማረጋገጫ እንዳለኝ የነገርሽኝ ነው? አዎ በትክክል ቃል እገባልሻለሁ። አብረውኝ ከታሰሩ ሰዎች መካከል ቃል የገባችልኝ የመጀመሪያዋ ሴት እሷ ናት። እሷን ከመረጥኳት ድሉ የተረጋገጠ ነው ብዬ አስባለሁ። ይህንን የውሸት ንቅሳት የለጠፍኩት እሷ እንድታምነኝ ብዬ ነው እና አሁን ላስወግደው ይገባል። ነገር ግን ወሳኙን ውሳኔ የምታሳውቅበት ቀን አንድ ቀን ብቻ ሲቀራት ነገሮች ለአሊሰን ይበልጥ አስቸጋሪ የሆኑ መጡ። ከነሱ ጋር በስሜትና በሐሳብ የተሳሰርኳቸውን ሰዎች ትቼ አንዱን ብቻ መምረጤ ለነሱ ፍትሃዊ ያልሆነ ይመስለኛል። ይህንንም በፍጹም አልወደድኩትም፣ ምክንያቱም ከነዚህ ሰዎች መካከል ብዙዎቹን የእውነት ስለምተማመንባቸው ነው። በጣም አዝኛለሁ። ምን ማድረግ እንዳለብኝ አላውቅም። አይዞሽ፣ ይህ በሰዎች ህይወት ላይ ያጋጥማል። የሁሉንም ሰው ታሪክ ሰምቻለሁ። ሁሉም ታሪኮች በጣም አሳማኝና ትክክል ይመስላሉ። አሁን ስሜቴ በጣም ተረብሿል። የምታደርጊው ማንኛውም ምርጫ ትክክለኛ ምርጫ ይሆናል። ምንም አይነት ውሳኔ ስህተት አይደለም። ዋናው ነገር ውስጥሽ የሚልሽን በትክክል ማዳመጥና መወሰን ነው። የነገው ቀን በጣም ትልቅ ቀን ነው። ምናልባትም በጣም እገረም ይሆናል። መልካም፣ ያ ትልቅ ቀን ደርሷል። ዛሬ አሊሰን $500,000 ለማን እንደምትሰጥ የምትወስንበት ቀን ነው። ቀልዴ ነው ባክሽ። ለመወሰን 5 ቀናት ይኖርሻል። ኦ ፈጣሪ ይመስገን። ወደ ሊሞዚኑ እየሄድን ነገሩን ግልጽ አደርግልሻለሁ። በህይወትሽ ውስጥ ትልቁ ሊባል የሚችለውን ውሳኔ ለመወሰን ዝግጁ ነሽ? ሁኔታዬን አይተህ ዝግጁ እንዳልሆንኩ መገመት ትችላለህ። ይኸው አይናችሁን የምታጥሩበት ጭንብል። ይኸው አንቺም ያዥ። እናንተ ሰዎች እሱን ነገር ብታደርጉት ደስ ይለኛል። እስቲ ውሳኔዋ ምን እንደሆነ እንይ። እኔ ተወዳዳሪ ነኝ። ይህ ደግሞ እውነተኛ ህይወት አይደለም፣ ውድድር ነው መቼስ። ደግሞም ቃል ገብቼላት ነበር። $250,000 በጣም ብዙ ገንዘብ ነው። ፍትሃዊና ምክንያታዊ የሆነ ትክክለኛ ምርጫ እንደሚሆን ይሰማኛል። ከሷ ጋር ትልቅ ቅርርብ እንዳልነበረኝ ይሰማኛል። የሁለት ዓለም ሰዎች እንደሆንን ነው ማስበው።
ለእሷ በጣም ደስ ብሎኛል። ምንም አይነት ገንዘብ መስረቅ አልፈልግም፣ መካፈል እፈልጋለሁ። ሁላችሁም አይናችሁን የሸፈናችሁበትን ጭንብል አውልቁ። ሰላም ለሁላችሁም። ሰላም አሊሰን። በአሊሰን ፊት ለፊት በሰንሰለት አብረዋት ታስረው የነበሩ ሰዎች አሉ። እና ደግሞ ኋን እዚህ እንዴት እንደመጣ እያሰባችሁ ከሆነ ምክንያቱም እኛ የምንገኘው በግሮሰሪው መደብር ጀርባ ክፍል ውስጥ ስለሆነ ነው። እውነት ለመናገር እንደዚህ በፍጥነት ይሆናል ብዬ አላሰብኩም ነበር። 5 ተጨማሪ ቀናት እንዳሉኝ አስቤ ነበር። በእርግጥም 5 ተጨማሪ ቀናት አሉሽ ውሳኔሽን ለመወሰን። እንደምታየው ካሁን ጀምሮ በማንኛውም ጊዜ ይህንን ቁልፍ በመጫን ሰዎችን ወደ ቤታቸው መላክ ትችላለሽ፣ ወይንም ደግሞ እነሱን በደንብ ለማወቅና የምትፈልጊው ሌሎች ጥያቄዎች ለመጠየቅ 5 ተጨማሪ ቀናት መውሰድ ትችላለሽ። ኦ በጣም ጥሩ። እንዴ ሌላም ነግራት ነገር ነበርኩ፣ ግን እሷ ቀድማ ተጫነችው። እሺ አንድ ድጋሚ ማድረግ እንችላለን? አይ አይቻልም። ልነግርሽ የፈለግኩት የመጨረሻ ነገር 5ቱም ሰዎች ገንዘቡን ከአንቺ ጋር ለመካፈል ወይም ለመስረቅ አስቀድመው ወስነዋል። በመጀመሪያ የምታስወግጂው ሰው $10,000 ያገኛል። ኖላን ይዘኸው መምጣት ትችላለህ? ዋው በጣም ደስ ይላል ኖላን፣ አመሰግናለሁ። በሁለተኛ ደረጃ የምታስወግጂው ሰው $20,000 ያገኛል። በሶስተኛ ደረጃ $30,000፣ በአራተኛ ደረጃ $40,000። ስለዚህ የምታስወግጂበት ቅደም ተከተል ትልቅ ጠቀሜታ አለው። እናም ተጨማሪ 5 ቀናትን የሰጠንሽ ስለዚህ ጉዳይ በደንብ እንድታስቢበት ፈልገን ነው፣ ቁልፉን ከመጫንሽ በፊት ማለት ነው። እና ታዲያ አሁኑኑ በፍጥነት እናድርገዋ። ታዲያ ይህንን ነገር ሁሉም ነገር በፍጥነት የተከናወነ ነው። አሊሰን ምንም ትዕግስት የሚባል ነገር የላትም። አስደሳቹ ነገር ደግሞ እነሱ ከውድድሩ ሲባረሩ ውሳኔያቸው ምን እንደነበረ ይፋ እናደርጋለን። በእውነቱ እያንዳንዳቸው የሆነ ነገር ይዛችሁ እንደምትሄዱ ማወቄ ጥሩ ስሜት ይፈጥርብኛል። ማለቴ በመጨረሻም ሁላችሁም እዚህ ቆያችሁት ለ5 ቀን ብቻ ነው። ሆኖም የሆነ ነገር እያገኛችሁ ነው። በ5 ቀናት ውስጥ $10,000 ማግኘት ትልቅ በረከት ነው። በግራ በኩል ካለው ሰው መጀመር እንችላለን። ገንዘቡን ሰርቃታል? አልሰረቅኩም። እንደማንሰራረቅ እርስ በርስ ቃል ተገባብተናል። እሺ እንዳልሰረቅከኝ አምናለሁ። በዚህ 100% እርግጠኛ ነኝ። እስካት ገንዘቡን የሰረቅሽው አንቺ ነሽ? አይደለሁም። ጆሃንስ ገንዘቡን የሰረቀው አንተ ነህ? አይደለሁም። አይ አይደለም፣ ጆሃን ፈጽሞ አይሰርቅም። እሺ አርብቶ አደሩ ለሷ ምን ማለት ትፈልጋለህ? ሄይ አሊሰን፣ በእኔ ላይ ስላደረግሽው እምነት አመሰግናለሁ። እሷ ግን እስካሁን በአንተ ላይ እምነት አልጣለችም። እሱማ ልክ ነህ። ገንዘቡን የሰረቀው እሱ ይመስልሻል? እውነቱን ለመናገር ጥርጣሬ ያለኝ በአንተ ላይ ብቻ ነው። ማለት ገንዘቡን ሰርቀዋል እንዴ? አይ አልሰረቅኩትም በጭራሽ። እኔ አምኜዋለሁ። እሺ ብሪ፣ አይ እኔ በጭራሽ አልሰረቅኳትም። ይህንንም እንደማላደርገው ቃል ገብቼላታለሁ። ከባድ ውሳኔ ነው። እንዴት ነው የምትወስኘው? እሺ እኔ የማደርገው ከማያስተማምነኝ ሰው ጀምሬ አስተማማኝ ወደ ሆነው ሰው መሄድ ነው። እሺ እንግዲህ ይኸውልሽ፣ ስለዚህ ከሁሉም በትንሹ የምታምኚውን ሰው አሳይን። አንተም መምረጥ አለብኝ፣ ምክንያቱም ከተሰለፉት ሰዎች መካከል ገንዘቡን እንደማትወስደው በግልጽ ያልተናገርከው አንተ ብቻ ነበርክ። ያም ሆኖ $10,000 ታገኛለህ። በዚህ ብዙ በሬዎችን መግዛት ትችላለህ። አሊሰን ቀደም ብላ ብዙ ገንዘቦችን እንዳሸነፈች ማስታወስ አለብኝ። እኔ የመጣሁት ሁለተኛ ለመውጣት አይደለም፣ የመጣሁት አንደኛ ለመውጣት ነው። ውሳኔ ግልጽ ነው። ገንዘቡን ከሷ ለመስረቅ ወስነ ነበረ? አዎ እንደዛ ነበር ያሰብኩት። በጣም የሚገርም ነው። እሱን አምነሹ መጨረሻ ላይ አስቀርተሽው ቢሆን ኖሮ $250,000 ወስዶ አንቺ ደግሞ ምንም ሳታገኝ ትቀሪ ነበር። ግን አንቺ ከዚህ ነገር ማምለጥ ችለሻል። ዋው! ሁሉንም ነገር እያስታወስኩት ነው። በጣም አስደናቂ ነው። አንተ ጨዋታውን በጥሩ ሁኔታ ተጫውታል። እኔ ግን ከአንተ በተሻለ ተጫውቼዋለሁ። ከሌሎቹ ሰዎች ጋር የተወሰነ ጊዜን እንድታሳልፍ እሰጣታለሁ። ቀደም ሲል ሁሉም ሰው ገንዘብ እንደሚያገኝ ያውቅ ነበር፣ ነገር ግን አሸናፊው አንተ እንደምትሆን አውቃለሁ። ስለዚህ ውሳኔውን ለአንተ ልተውልህ ነው። ለእነሱ $20,000፣ $30,000 ወይንም ደግሞ $40,000 በመስጠት የበለጠ ልትረዳው ብትሲል የትኛውን እንደምትመርጥ ምርጫውን ለአንተ ተውልሃለሁ። ከአንተ በላይ የምተማመንበት ሰው የለም። እሺ ሰዎች፣ ናፍቄያችሁ ነበር እንዴ? ኦ ሰላም እንኳን አላልሽኝም እኮ። ሰላም እንዴት ነህ? ደህና ነኝ። ቀኑን ሙሉ ያንን ስጠብቅ ነበር። አዎ ይገባኛል። $20,000 አምጡት። አዎ ይምጣ። እሺ አሁን ቀጣይ የምታባረሪው ማንን ነው? አሁን የማባረራት ብሪን ይሆናል። አዝናለሁ። ብሪ ገንዘቡን ከአንቺ ልትሰርቅብሽ ወስና ነበር። ደህና ሁኚ ብሪ። ሁላችሁም ሰላም ሁኑ። መልካም እድል። አሁን 3ታችሁ ብቻ ቀርታችኋል። ከእናንተ አንዱ $500,000 ያገኛል። ይሄን ነገር ልንካው እንዴ? ገንዘቡን አምጣው ኖላን። አሁን የምትናገሩት ነገር በጣም አስፈላጊ ነው። ምክንያቱም ከ$30,000 ከ125,000 እንዲሁም ከ250,000 ምን ያህል ዶላር ይዛችሁ እንደምትሄዱ ሊወስን ይችላል። ሙሉ ብሩን እንደማሰርቁኝ ተስፋ አደርጋለሁ። ለአሊሰን ምን ማለት ትፈልጊያለሽ? ከሷ ጋር ፊት ለፊት ለመነጋገር ይህ የመጨረሻ እድልሽ ሊሆን ይችላል። ቃል መግባትና መማል ምንም ትርጉም የለውም። ሁሉም ሰው ዝም ብሎ ይምላል። እንግዲህ እንድታምኚኝ የሚችለውን ሁሉ እንዳደረግኩ ይሰማኛል። እኔ ብዙም የምለምን ሰው አይደለሁም፣ ግን ምንም ይሁን ምን ጓደኛሽ ሆናለሁ። ምን መረጥክ? አረንጓዴውን ነው የመረጥኩት። አረንጓዴውን መረጥኩ። ለምን አረንጓዴውን እንደመረጥኩኝ መናገር እችላለሁ? ንገረን። ግን ቃልሽን እንዳመንኩኝ ታውቂያለሽ። አንቺም እኔን እንዳመንሽ አስባለሁ። እናም መልካምነት ወይም ክፋት በብዙ እጥፍ ተመልሶ ይመጣል። ያ በጣም ትልቅ አባባል ነው። ያለው ነገር ከልቡ ከሆነ በጣም ቅን ሰው ይመስላል። ውስጣዊ ስሜቴ እንዳልሰረቀ ይነግረኛል። ትልቅ ውሳኔ ነው አሊሰን።
በጣም ትልቅ ውሳኔ ነው እና ካየነው ነገር በኋላ አሁንም ትንሽ ያሳስበኛል። ምክንያቱም ምን ሊፈጠር እንደሚችል አላውቅም። አንድ ሰው በእርግጥ ምን እያሰበ እንደሆነ አላውቅም። ያም ሆኖ ነገሩን እንደተረዳሁት ይሰማኛል። እናም ቀጥዬ የማደርገውን ነገር በልበ ሙሉነት አደርገዋለሁ። ትክክለኛ ውሳኔ እንደሆነ ተስፋ አደርጋለሁ። በእርግጥም ትክክለኛ እንደሆነ አስባለሁ። ምን ልታደርግ እንደሆነ አላውቅም። ሁዋን አታደርጊው ማሊሰን፣ አታደርጊው። አረ በጭራሽ። ገንዘቡን እንደማይሰርቅሽ እርግጠኛ የሆንሽበትን ሰው ልታስወጪ ነው እንዴ? ሁዋንን የማስወጣበት ምክንያት እኔና እሱ ስለዚህ ጉዳይ ተነጋግረናል። ለእኔ ምንም ችግር የለውም። ቁጥሩ ምንም ይሁን ምንም ችግር የለውም። አንቺ መተዋወቂ ከበቂ በላይ ነው። በግሮሰሪ ውስጥ ያለውን እንደሚበላ ተማምኖ መሆን አለበት። ያንን ግሮሰሪ ሙሉ ለሙሉ ጨርሰዋል። ይህ ደግሞ እኔና ጆዋን እነሱን ለመርዳት ያደረግነው እርምጃ ነው። ስለዚህ ማሸነፍ አልፈለክም ነበር? እድሉን ለእነሱ መስጠት ነበር የፈለከው? አዎ። እንደ ሁዋን አሁን እያደረገ ባለው መልኩ ራሱን መስዋዕት ያደረገ ሰው አጋጥሞኝ አያውቅም። ጓደኞች ውስጥ ሆነው እየጮሁ ነው። ውጤቱን አሳዩን። እኔ በጣም ደስተኛ ነኝ። አረንጓዴው መብራት ሰርቷል። የሚገርም ነው። አረንጓዴው በርቷል። በጣም አመሰግናለሁ አምላኬ ሆይ። ይኸውልህ ሁዋን ታማኝ ሰው ነበር። አመሰግናለሁ። ወደዛኛው ጨዋታ መመለስ ትችላለህ። ቻው ሁዋን። ከ24 ሰዓት በላይ አልፏል። አሊሰን አሁንም ቁልፉን አልተጫነችውም። ደህና። ሌሊቱን በሙሉ ለመተኛት ጊዜ ነበረኝ። ተጨማሪ ትንሽ እያሰብኩበት ነው። ሌሎች ቪዲዮዎችን መቅረጽ አለብኝ። ይህን ያህል ጊዜ ወስዳሉ ብዬ አላሰብኩም ነበር። ጊዜ ወስጄ በማሰብ ጥሩ ውሳኔ እንዳደረግኩኝ በማወቅ ወደ ቤቴ መሄድ የተሻለ ስሜት ይሰጠኛል። አሊሰን ቀጥሎ ማንንም ወደ ቤት ብትልክ እነሱ እድል አላቸው። እሷ ምንም ሳትችት ከዚህ ልትወጣ ትችላለች። ከእናንተ አንዱ $40,000 ሊያሸንፍ ይችላል። ሌላኛው ደግሞ ከ125,000 እስከ $250,000 ሊያሸንፍ ይችላል። በጣም ጓጉቻለሁ። እሺ፣ ይሄ ነገር አሁን አያስፈልገንም። አሊሰን የተሳሳተ ምርጫ ካደረግሽ ሁሉንም ነገር ታጫለሽ። እዚህ ክፍል ውስጥ የተሳሳተ መልስ የለም። እሺ፣ ምንም አልልም። ሰዎች፣ ምንም አይነት የተሳሳተ መልስ የለም። ስለዚህ ጉዳይ በደንብ አስቤበታለሁ። የተሳሳተ ምርጫ ማድረግ ስላልፈለግኩኝ ሌላ ሙሉ ምሽት እዚህ መቆየታችን ግድ ነው። በጥበብ መምረጤን ማረጋገጥ ፈልጌ ነበር። እውነቱን ለመናገር ሁለቱም ሰዎች አረንጓዴውን እንደተጫኑ ነው ማስበው። ያ ደግሞ ነገሩን ትንሽ አስቸጋሪ ያደርገዋል። በሁለቱም ላይ እምነት ሲኖር ምን ታደርጋለህ? አይ ገና ንግግሬን አልጨረስኩም ነበር። ይቅርታ። እዛ ጋ የሆነ የተበላሸ አምፖል ሳይኖር አይቀርም። መቀየር አለብን። ኖላን በጣም ጥሩ ሰው ነህ። ሳላደንቅ አላልፍም። ደህና ሁን። አዎ ይሄድ። ለማንኛውም ለማወቅ በጣም ጓጉቻለሁ። ማንን እንደምትመርጪ ማወቅ እፈልጋለሁ። ጀምሪ አሊሰን። ይበልጥ በጥልቀት መመርመር አለብኝ። ይህ ስለ እምነት የሚደረግ ጨዋታ ነው። ይቅርታ ብራይስ፣ እሷን መምረጥ አለብኝ። ወይ ፈጣሪ። ምንም ነገር ከማለት በፊት ምን እንደመረጠ ማየት ትፈልጋለሽ? አዎ እፈልጋለሁ። እውነቱን ንገሪኝ እስቲ። ምን የሚያስብ ይመስልሻል? አረንጓዴ እንደሚመርጥ ነው ማስበው። ቀይ ቢሆን ኖሮ እዚህ አይገኝም ነበር፣ ምክንያቱም በሱ ቦታ ሌላ ሰው ይኖር ነበር። ስለዚህ ይህ ቀይ ሊሆን የሚችልበት ምንም እድል የለም በጭራሽ። እሺ ውጤቱን እንመልከት። እየቀለዳችሁ መሆን አለበት። አሁኑኑ አረንጓዴው ማብራት አብሩት። ምንም አረንጓዴ ማብራት የሚባል ነገር የለም። አንተ ለሁዋን ይቅርታ መጠየቅ አለብህ። ይህን ሰውዬ ከዚያ አባርልኝ። $40,000 በካሽ። ብራይስ፣ አንተ አሁን ከዚህ ውድድር ተባረሃል። አመሰግናለሁ። እሺ ሰዎች፣ አሁን ሁሉ ነገር አልቋል። እስካሁን ካየናቸው ውስጥ ከአንድ ተወዳዳሪ በስተቀር ሁሉም ሰው ካንቺ ለመስረቅ የመረጠበት ሁኔታ ነው ያለው። አሊሰን፣ ያ መጋረጃ ሲወርድ እስካይና ገንዘቡ እዚያ ካሉ ገንዘቡን ትካፈያለሽ። ነገር ግን እስካይም ሆነች ገንዘቡ ከሌሉ ምንም አታገኝም። ዋው! ታዲያ ይህንን ሁሉ ጊዜ በከንቱ ባከንሽ ማለት ነው። ከሁዋን በስተቀር ሌላው ሁሉ ገንዘቡን ለመውሰድ ሞክሯል ብለሽ ታስቢያለሽ? ካለፈው ሁኔታ በኋላ በጣም ተጨንቄያለሁ። ነገር ግን አሁንም ገንዘቡን እንደምካፈለው ይሰማኛል። መልካም። 3 2 1 ገንዘቡን የተካፈላችሁ ነው። ወይኔ አምላኬ፣ በጣም ፈርቼ ነበር እኮ። ሁለታችሁም $125,000 በጥሬ ገንዘብ ይዛችሁ ወደ ቤታችሁ ትሄዳላችሁ። ሁላችሁም ቻናሉን ሰብስክራይብ አድርጉ። እንኳን ደስ አላችሁ።